ሰላም ዩቲዩብ እንደምን አላችሁ? ዳግም ነኝ። ከዚህ ቀደም ቃል በገባውላችሁ መሰረት በዚህ ሰዓት ቢጀመሩ እጅግ በጣም አዋጭ የሆኑና በጣም ጠቀም ያለ ትርፍን ሊያስገኙልን የሚችሉ 4 ሳይድ ሃስሎችን ይዤላችሁ መጥቻለሁ። በአሁኑ ሰዓት ኑሮን በስርዓትና ያለ ጭንቀት ለመምራት ካሰብን የግድ 2 እና ከዛ በላይ የሆኑ ተጨማሪ ገንዘብ ማግኛ መንገዶች ሊኖሩን ግድ ይላል ነው። እንደውም ማስተካከያ ልንገራችሁ። 2 እና ከዛ በላይ የሆኑ አዋጭ ገንዘብ ማግኛ መንገዶች ያስፈልጉናል። እሺ፣ በእንደዚህ አይነት መንገድ እናስቀምጥ። በዚህ ዘመን በአንድ ገቢ ምንጭ ላይ ብቻ ተማምኖ ህይወትን መምራትም ሆነ ቤተሰብን ማስተዳደር እጅግ በጣም አስቸጋሪ ነው። ኢቭን ተቀጥራችሁ በየወሩ ሴኪዩር የሆነ ደሞዝን የምታገኙ ሰራተኞች ብትሆኑ ራሱ በአሁን ጊዜ ያለው የኑሮ ውድነት የማይቀመስ ነው። ስለዚህ ይህንን የገንዘብ ችግራችንን መቅረፍ የሚያስችሉና በዚህ ጊዜ ብንጀምራቸው በእርግጥም ተጨማሪ ገቢን ሊያስገኙልን የሚችሉ እንደሆኑ እርግጠኛ የሆንኩባቸውን ስራዎች ልንገራችሁ ነው። እነዚህ የምነግራችሁ ስራዎች አብዛኞቹን እኔም የሰራኋቸውና አሁንም የምሰራቸው ስራዎች ናቸው። በተጨማሪም ደግሞ ትንሽ የማይባል ገንዘብንም አስገኝተውልኛል። እኔ ሰርቼ የተጠቀምኩበትንና አሁን ላይ የምርም ቢሰሩ ደህና ገቢ እንደሚያስገቡ ሪሰርች ያደረግኩባቸውን ስራዎች ልንገራችሁ። በዚህ ቪዲዮ መጨረሻ ላይ ደግሞ ይጠቅማቸዋል ብዬ የማስበውን 1-2 ስራዎች ላይ ቲፖችን እሰጣችኋለሁ። እስከ መጨረሻው ድረስ ተከታተሉ። የመጀመሪያው በዚህ ሰዓት ቢጀመር እጅግ አዋጭ የሆነና ተፈላጊነቱ በጣም ከፍተኛ የሆነ ስራ የፔፐር ባግ ስራ ነው። የፔፐር ባግ ወይም ደግሞ የወረቀት ዘንቢል ስራ ከምታስቡት በላይ ቀላል የሆነና ምንም አይነት ማሽነሪዎችን የማይፈልግ በቤት ውስጥ እንደውም በክፍላችን ውስጥ ሆነን መስራት የምንችለው ስራ ነው። ይህንን ስራ ደግሞ እጅግ ምርጥ የሚያደርገው ነገር ምንድን ነው ካላችሁኝ፣ ገና እየተጀመረ ያለ እና ብዙ ሰዎች ገና ስለ ስራው መጠየቅ የጀመሩበት ጊዜ አሁን ነው። ተጨማሪ ቦነስ ነገር ደግሞ ይህ ስራ በአሁኑ ሰዓት ከተጀመረ በአንዴ ኤክስፕሎድ የሚያደርግበት ቻንስ እጅግ በጣም ትልቅ ነው። ምክንያቱም ሰሞኑን መንግስት በህግ ደረጃ የፕላስቲክ ባጎች እንዳይመረቱ ወስኗል። በዛ ላይ ደግሞ መንግስት በራሱ ያጸደቀውን ይህንን ህግ መተግበር የጀመረ ወዲህ የፕላስቲክ ፌስታሎችን የሚተካ ምንም አይነት ፕሮዳክት ለህዝቡ አልበተነም። ኢቭን ትልልቅ የሆኑ ፕላስቲክ ፋብሪካዎች ይህንን ህግ ተከትሎ ፕላስቲክ ማምረታቸውን ትተው ወደ ወረቀት ዘንቢል ስራም አልገቡም። which means ይህ ስራ እጅግ በጣም የተወሰነ ኮምፒቲሽን ያለበትና አሁን ላይ ገና ኤክስፕሎድ ከማድረጉ በፊት ቢጀመር አብዛኛውን ማርኬት እንድንቆጣጠር ሊያደርገን ይችላል። ፔፐር ባግን ለመስራት የሚያስፈልጉን ነገሮች ማለትም ፉል ፓኬጁን ሳይሆን፣ ፉል ፓኬጅ ስላችሁ ደግሞ ፉድ ፓክ የምናደርግበትን የጫማና እነዚህን ካርቶን የምንላቸውን ወረቀቶች ሲቀሩ ማለት ነው እና መስራት የምንችላቸውን ማለትም እነዚህ ልብስ ቤቶች፣ ሱቆች እና ጊፍት መሸጫ ቤቶች ውስጥ ማከብ የምንችለው ፔፐር ባጎችን ለመስራት የሚያስፈልጉን የተወሰነ መነሻ ካፒታል ወጪዎች አሉበት። ከሚያስፈልጉን ነገሮች መሃል ወረቀት፣ ካተር ወይም ደግሞ መቀስ፣ የወረቀት መብሻ፣ መዳመጫ፣ ካንሱር እና ገመድ እና በመጨረሻም ደግሞ ለማጣበቂያነት የሚጠቅመን ኮላ ናቸው። እነዚህን ማቴሪያሎች ደግሞ ለመግዛትና በትንሹ ለመጀመር ካሰብን ቢያንስ ከ10 እስከ 20 ሺህ ብር እነዚህን እቃዎች ለመግዛት ብቻ ያስወጣናል ማለት ነው። ይሄ ወጪ የማታሚያን ወይም ደግሞ የምትሰሩትን የወረቀት ዘንቢል ላይ የምታሰፍሩትን የድርጅቱን ሎጎ ኦር የራሳችሁን ስራ የምታስተዋውቁበትን ስማችሁን ሊሆን ይችላል ወይም ደግሞ የድርጅታችሁን መጠሪያ ፕሪንት የምታደርጉበትን ማቴሪያል አያካትትም። ባይ ዘ ዌይ ፔፐር ባግ ላይ ፕሪንት ለማድረግ 3 አይነት አማራጮች አሉ። 1 የማተሚያ ኢኩዊፕመንቶችን መግዛትና እቤታችን ውስጥ እያተማችሁ መስራት። ማለትም ለማተም የሚያስፈልጋችሁን ሲልክ ስክሪን፣ ቀለም፣ ላይት ቦክስ፣ ተጨማሪ ኢኩዊፕመንቶችን ገዝታችሁ በቤታችሁ ውስጥ ራሳችሁ እያተማችሁ ለገበያ ማቅረብ። 2ኛው ደግሞ ፕሪንተር ቤት ሄዳችሁ እዛ ላይ ያሉ ሰዎች የፕሪንተር ጣጣችሁን እንዲጨርሱላችሁ ማድረግ ትችላላችሁ። የፕሪንቲንግ ኢኩዊፕመንት ዋጋ ይቀንስላችኋል ማለት ነው። 3ኛው አማራጭ ደግሞ ምንም ነገር ፕሪንት አታደርጉበትም ማለት ነው። which is bold የሆነ ፕሮዳክት ይሆናል። ግን ኤኒዌይስ ግን ስለ ፔፐር ባግ አሰራር ዲቴል ኢንፎርሜሽን ከፈለጋችሁ ሌላ ጊዜ እኔው ራሴ የፔፐር ባጉን እየሰራው ፕራክቲካሊ ያሳያችኋለሁ ማለት ነው።
ኦኬ ቀጣይ ደግሞ የምናየው በዚህ ሰዓት ብንጀምረው አዋጭ የሆነ ስራ ቢኖር የፈሳሽ ሳሙና ስራ ነው። ኦፍ ኮርስ እኔም ስሰራ ከዚህ ቀደም ባሉ 1-2 ቪዲዮዎች ላይ አሳይቻችኋለሁና የፈሳሽ ሳሙና ስራ በዚህ ጊዜ አዋጭ ከሆኑ ስራዎች መሃል አንዱ ነው። እናም ደግሞ ከዚህ ቀደምም እንደምንለው ለመጀመር እጅግ በጣም ጥቂት የሆነን ካፒታልን ነው የሚፈልገው። በዋናነትም ኤስኤልኤስ፣ ኮስቲክ ሶዳ፣ ላብሳ፣ ሲዲ እና ጨው ከገዛችሁ ዋላ የፈሳሽ ሳሙናን አመረታችሁ ማለት ነው። ኦኬ ስለ ፈሳሽ ሳሙና አሰራር ዲቴል የሆነ ቪዲዮ ከዚህ ቪዲዮ መጨረሻ ላይ አስቀምጬላችኋለሁና ስትጨርሱ ገብታችሁ ሙሉ አሰራሩን ከኤ እስከ ዜድ አለውና መመልከትና መረዳት ትችላላችሁ። እሺ አሁን ደግሞ ስለ ሶስተኛውና በአሁን ሰዓት ቢጀመር በጣም አዋጭ ከሆኑ ስራዎች መሃል የሆነውን ነገራችሁ። ምናልባት ለዚህ ስራ የተወሰነ ቦታ ሊኖራችሁ ይፈልጋል። አሊያም ደግሞ ቦታ ከሌላችሁ እንዴት አድርጋችሁ አብቃቅታችሁ መጠቀም እንደምትችሉም እነግራችኋለሁ። ኦኬ ይህ ሶስተኛ አዋጭ የሆነው ስራ የዶሮ እርባታ ስራ። አውቃለሁ አብዛኞቻችሁ ስለ ዶሮ እርባታ ከዚህ ቀደም ብዙ ልጆች ቪዲዮዎችን ሰርተው አይታችኋል። ምን ያህል ትርፍ እንዳለው፣ ወጪውን፣ ጉዳቱን፣ ኪሳራውን እና የመሳሰሉትን የራሳቸውን ነው የሚሉትን ሀሳቦች ሰጥተዋቸዋል። ነገር ግን እመኑ ሁሉም ልክ ናቸው። ከዚህ ቀደም የኮሮና ወቅት ላይ እንቅስቃሴ ሲከለከልና ትምህርት ቤቶች ሲዘጉ እኔም ሰርቼው ነበረ። እውነት ለመናገር በጣም የሚገርም ኤክስፒሪየንስ እና ትርፍም ትምህርትም አግኝቼበታለሁ። ስለ ዶሮ እርባታ አንድ ነገር ልንገራችሁ። አውቃለሁ እስካሁን ድረስ በጣም ትርፋማ ያደርጋችኋል እያልኩ ስራዎች ነግሬያችሁ ነበረ። በዶሮ እርባታ ስራ ላይ ግን አንድ ነገር ልንገራችሁ። ዩሲ ቅድም የነገርኳችሁ ስራዎች ማቴሪያሊስቲክ የሆኑ ስራዎች ናቸው። ማስቀመጥና ማቆየት የምትችሏቸው ስራዎች ናቸው። ነገር ግን የዶሮ እርባታ እጅግ በጣም ጥንቃቄን የሚፈልግና ሁል ቀን ሴም የሆነ ሩቲንን እንድንከታተል የሚያስገድደን ስራ ነው። ነገር ግን እመኑኝ በአሁኑ ሰዓት እጅግ በጣም አዋጭ የሆነና ምርጥ ስራ ነው። የተወሰነ ሪሰርች ሰርቼላችኋለሁና በአሁኑ ሰዓት ያለውን የገበያ እንቅስቃሴ ላሳያችሁ። በዚህ ወቅት አብዛኞቹ የገበያ ማርኬቶች ውስጥ አንድ እንቁላል የሚሸጠው ከ20 ብር እስከ 25 ብር ድረስ ነው። ይህ ማለት ደግሞ አምራች ከሆናችሁ እስከ 65% ድረስ ትርፍን የተጣራ ትርፍን የምታገኙበት ስራ ነው። እንዴት እንደሆነ ላስረዳችሁ። አንዲት እንቁላል ጣይ ዶሮ በቀን ውስጥ ከ120 እስከ 125 ግራም ድረስ መኖን ትመገባለች። ይህ ማለት አንድ ግለሰብ 100 እንቁላል ጣይ ዶሮዎች ቢኖሩት በቀን ውስጥ ከ12 ኪሎ እስከ 12 ኪሎ ከግማሽ ድረስ መኖን ይጠቀማል ማለት ነው። ወቅታዊ የመኖ ገበያን ደግሞ ስንመለከት 1 ኪሎ የተቀነባበረ የዶሮዎች መኖ የሚሸጠው ከ50 ብር እስከ 60 ብር አማካይ ዋጋ ነው። ይህንንም ደግሞ አቨሬጅ ዋጋ አውጥተንለት በ55 ብር እንያዘው እና ይህንን 55 ብር በቀን ውስጥ ለዶሮዎች መኖ የምናወጣውን 12 ኪሎ ስናባዛው ከ660 ብር እስከ 688 ብር ድረስ የመኖ ወጪ ያለብን ማለት ነው። እና ደግሞ 100 ዶሮቻችንን በእንክብካቤ ከያዝናቸው በአቨሬጅ እስከ 95 እንቁላል በቀን ውስጥ ሊሰጡን ይችላሉ። ይህንን 95 እንቁላል በ20 ብር ማስረከብ እንኳን ብንችል እስከ 1900 ብር ዕለታዊ ገቢ ይኖረናል ማለት ነው ያልተጣራ። ከዚህ ገቢያችን ላይ ለመኖ ወጪ የሚሆነውን 688 ብር ስናወጣ 1212 ብር የተጣራ ገቢ ይኖረናል። እና ይሄ 1212 ብር የተጣራ ገቢ ሳይሆን ያው ከዛ ላይ የራሳችሁ የሆነ ኤክስፔንስ ይኖራችኋል፣ እሱን ታወጣላችሁ። ነገር ግን ኦቨርኦል ትርፉ የሚሆነው 1212 ብር ነው። ይሄ ማለት ደግሞ ከ65% በላይ የሆነ የተጣራ ትርፍ ነው። ኦኬ ቅድም የዶሮ እርባታ ስራ ቦታን እንደሚፈልግ ነግሬያችሁ ነበረ። ምናልባት አብዛኞቻችሁ ለዶሮ እርባታ የሚበቃ ቦታ እርግጠኛ ነኝ አናገኝም፣ አንለስ እርሻ ቦታ ተከራይተን ምናምን የምንሰራ ሰዎች ካልሆነም በቀር ማለት ነው። ይህንን የቦታ ችግራችንን ሊቀርፍልን የሚችል ኬጅ ሲስተም የሚባል የዶሮ እርባታ ሲስተም አለ። ያም ደግሞ በተወሰነ ቦታ ላይ ብዙ ዶሮችን በኬጅ በመደራረብ ማርባት እንድንችል ይረዳናል። ኦኬ በአሁኑ ሰዓት የዶሮ እርባታን የሚሰራ አንድ ጓደኛ አለ እና ምናልባትም ፈቃደኛ የሚሆን ከሆነ ከዚህ በኋላ በምሰራቸው የተወሰኑ ቪዲዮዎች መሃል
ወደ እርሱ እርሻ ቦታ ሄጄ ዲቴል ፕራክቲካል የሆኑ ነገሮችን በሱ እርሻ ቦታ ላይ ከነ ኤክስፕላኔሽኑ ልሰጣችሁ ቃል እገባላችኋለሁ። በመቀጠል ደግሞ በዚህ ጊዜ ብንሰራቸው አዋጭ ከሆኑ ስራዎች መሃል አራተኛና የመጨረሻውን ስራ ልንገራችሁ፣ ኮፊ ሃውስ። በአሁን ጊዜ ቡና ስራ እጅግ በጣም በፍጥነት እያደጉ ካሉና እጅግ በጣም ጠቀም ያለ ትርፍ ከሚያስገኙ ስራዎች መሃል ዋነኛው ነው ስላችሁ እንዴት መሰላችሁ? በዚህ ሰዓት የቡና ዋጋ እጅግ በጣም እየጨመረ ያለበት ጊዜ ነው። እስከ ቅርብ ጊዜ ቡና ሲሸጥ የነበረው በኪሎ 280 እስከ 320 ብር ምናምን ነበረ። ግን አሁን በአንድ ጊዜ የእሱን 3 እና 4 እጥፍ ጨምሮ ከ750 ብር እስከ 1100 ብር በኪሎ እየተሸጠ ነው የሚገኘው። ያው እንደየቡና ጥራትና አካባቢው ስለሚለያይ ማለት ነው። እና ይሄኔ አነስተኛ የሆነ የሻይ ቡና ስራ ላይ የተሰማሩ ግለሰቦች ምን ያደርጋሉ? የአንድ ሲኒ ቡና ላይ መጀመሪያ ሲሸጡት ከነበረው ዋጋ 2 እስከ 3 እጥፍ ጨምረው መሸጥ ይጀምራሉ። የዛሬ 3 ወር በአንድ ሲኒ 10 ብር ሲሸጥ የነበረ ቡና ዛሬ ከ25 እስከ 30 ብር ነው እያስጠቀሙ ያሉት። እንደውም አንዳንድ ጥራታቸውን የጠበቁ ቡናዎች ወይም ደግሞ ኤክስፖርት ስታንዳርድ የሚያቀርቡ ቡና ቤቶች እስከ 70 ብር ድረስ ነው ለደንበኞቻቸው እያቀረቡ ያሉት። አስቡት እስኪ 70 ብር ከአንድ ሲኒ ቡና ላይ፣ የሚገርም ግሽበት። ለማንኛውም ግን የቡና አገልግሎት ቢዝነስን ስትጀምሩ ጠለቅ ያለ ግንዛቤና ጥናት አድርጋችሁ መሆን አለበት። ምክንያቱም ወጪና ገቢያችሁን ሳታመጣጥኑ እንዲሁ የቡና ዋጋ ስለጨመረ ብቻ ብላችሁ ወይም ደግሞ የተወሰነ ጭማሪ ትርፍን አገኛለሁ ብላችሁ ከጥራቱ የወረደ ቡናን የምታቀርቡ ከሆነ እጅግ በጣም ከባድ የሆነ ዋጋን ያስከፍላችኋል። ለምሳሌ በትንሹ ከምታደርጉት ጥናቶች መሃል ከ1 ኪሎ ቡና ውስጥ ምን ያክል ጥራቱን የጠበቀ ሲኒ ቡና ላወጣ እችላለሁ፣ ብዙ ተጠቃሚዎችን የት አካባቢ ብከፍት ላገኝ እችላለሁ የሚሉት ናቸው። ምክንያቱም በቡና ስራ ጥራትና ሎኬሽን እጅግ በጣም ወሳኝ የሆነ ነገር ነው። እነዚህ ሁለቱ ነገሮች እጅግ በጣም ወሳኝ ተመጋጋቢ የሆኑ ጥናቶች ናቸው። በጣም ጥሩ የሆነ ቡናን አዘጋጅታችሁ ግን እንቅስቃሴ የሌለበት ቦታ ላይ ብታደርጉት በጣም ውስን የሆነ ተጠቃሚዎችን ብቻ ታገኛላችሁ። አሊያም ደግሞ በጣም የሚገርም ቦታ ይዛችሁ ግን ቡናችሁ ጥራቱን ያልጠበቀ ከሆነ ደግሞ ደንበኞቻችሁን ታባራላችሁ ማለት ነው። ስለዚህ ስለ ስራው ጠለቅ ያለ ሪሰርች አድርጋችሁና አካባቢያችሁ ላይ ያሉ ቡና ቤቶችን በአካል በማናገርና ልምድ በመጠየቅ በስራችሁ ወደፊት መሄድ ትችላላችሁ። በመጨረሻም ደግሞ ቅድም መግቢያ ላይ በቪዲዮ መጨረሻ ላይ ስለነዚህ ስራዎች የተወሰኑ ቲፖችን እሰጣችኋለሁ ብያችሁ ነበረ። እነዚህ ቲፖችን ይዛችሁ እነዚህን ስራዎች ብትጀምሩ ስራው ላይ በፍጥነት ጎብዛችሁ ፈጣን የሆነ ለውጥንና ትርፍን ታገኙበታላችሁ። የመጀመሪያውን ቲፕ ስለ ፔፐር ባግ ልስጣችሁ። አንደኛ፣ ካስተመሮቻችሁን እወቁ። ካስተመሮቻችሁን እወቁ ስል ምን ለማለት መሰላችሁ? በአብዛኛው የዚህ አይነት እቃዎች በብዛት የሚጠቀሙ ግለሰቦች እነማን ናቸው ብላችሁ መጀመሪያ ራሳችሁን ጠይቁ። ለምሳሌ የምትሰሩትን ፔፐር ባግ ለሁለት የተለያየ አይነት ገበያ ቦታዎች ውሰዱ። አንደኛው ቡቲክ ቤት፣ ሌላኛው ደግሞ የፍራፍሬ መሸጫ ገበያ ውስጥ አስረክቡት። ስታስቡት ያስረከባችሁት ፔፐር ባግ ቶሎ ተሽጦ ሊያልቅ የሚችለውና ቶሎ ትዕዛዝ ሊሰጣችሁ የሚችለው ደንበኛችሁ የቱ ይመስላችኋል? በእርግጠኝነት የሚሆነው የቡቲክ ንግድ ላይ ያለው ደንበኛችሁ ነው የሚሆነው። ምክንያቱም እሱ በቡቲኩ ውስጥ የሚሸጣቸው እቃዎች ሁሉም ዋጋቸው የሚያወጣው በሺዎች በሚቆጠሩ ብሮች ስለሆነና ከሚሸጣቸው እቃዎች ላይ በጣም በትልቁ ትርፍ ስለሚያገኝ የእናንተን በተወሰነ ብሮች የሚቀበላቸውን ፔፐር ባግ እንደ ጉድዊል እና አሴቴንኪው በነፃ ነው ለሁሉም ከሱ ዘንድ እቃ ለሚገዙ ደንበኞቹ የሚሰጠው። ፕላስ ደግሞ የቡቲክ ቤቱ ሎጎና ብራንድ ስላለው ኢትስ አድቨርታይዝመንት ነው ማለት ነው ለሱ። ነገር ግን በተቃራኒው ደግሞ ይህ የፍራፍሬ መሸጫ ያለው ደንበኛችሁ በአብዛኛው እርሱ ዘንድ መጥተው የሚገዙት ደንበኞቹ በዛ ቢባል ከ1 እስከ 3 አሊያም ደግሞ እስከ 4 ኪሎ የሚደርስ የተወሰነ 100 ብሮችን የሚያስወጡ ግዢዎችን ነው የሚያደርጉት። እናም ከእናንተ የሚቀበለው ፔፐር ባግ ዋጋውን እሱ ለደንበኞቹ ከሚሸጠው ምርት የተቀራረበ ወይም ደግሞ እኩል ይሆንበታል ማለት ነው። ትርፉ ስለሚያንስበት ከእናንተ በተደጋጋሚ የሚቀበልበት ቻንስ አናሳ ይሆናል። አሊያም ደግሞ እሱ ጋር መጥተው የሚገዙ ተጠቃሚዎች የተወሰነ ኪሎን ብቻ ስለሚገዙ ብለው ከእቃው እኩል ዋጋ የሚያወጣ ነገርን አይገዙትም።
ምናልባትም እንደ እናቶቻችን ከቤት ዘንቢልን ይዘው ሊመጡም ይችላሉ። ሃይ ቫልዩ ያላቸውን ካስተመሮች ማግኘት ብትችሉ ሽያጫችሁ ላይ ሲግኒፊካንት የሆነ ለውጥን ታያላችሁ። ቲፕ ነምበር 2 የዶሮ እርባታ ስራ። የዶሮ አርቢን ስትሆኑ አንድ በጣም ልመክራችሁ የምፈልገው ነገር ቢኖር ከአምራች ማለትም ከናንተ ዘንድ ቀጥታ ወደ ተጠቃሚው ማድረስ የምትችሉበትን መንገድ መፍጠር መቻል አለባችሁ። በመካከል ምንም አይነት ነጋዴ ላለማስገባት ሞክሩ። ምክንያቱም ነጋዴ አብዛኛውን ጊዜ ከናንተ የሚቀበለውን የእንቁላል ዋጋ በጣም በረከሰ መንገድ ሊቀበላችሁ ይፈልጋል። አብዛኛውን ጊዜ ነጋዴዎች የሚሰጧችሁ ምክንያት ደግሞ እንቁላል በብዛት ገብቷል ከተማ ውስጥ፣ ጊዜው እኮ የጾም ወቅት ነው፣ እንቁላል ፈላጊ ጠፍቷል የሚል የመሳሰሉ ምክንያቶችን ሊሰጧችሁ ይችላሉ። ነገር ግን አብዛኛውን ጊዜ እነዚህ ምክንያቶች እናንተ የእንቁላል ዋጋን እንድትቀንሱላቸው የሚያደርጉት ቴክኒክ ነው። ስለዚህ በቻላችሁት አጋጣሚ ሁሉ ከእናንተ ከአምራቾች ዘንድ ቀጥታ ወደ ተጠቃሚው ዘንድ ማድረስ የምትችሉበትን መንገድ ፈልጉ። ሳንዳይ ማርኬቶች ሊሆኑ ይችላሉ። ምግብ ቤቶችንና ሱቆችን ራሳችሁ ሄዳችሁ በማናገርም ሊሆን ይችላል። እንደዛ አይነት ቀጥተኛ የሆኑ የገበያ መስመሮችን ራሳችሁ መፍጠር መቻል አለባችሁ። እነዚህን መንገዶች ከተጠቀማችሁ ያለምንም ጥርጥር ቢዝነሳችሁን ማስፋትና የሽያጭ ትርፋችሁ ላይም ተጨማሪ የሆነ ገቢን ተጨምሩበታላችሁ። እርግጠኛ ነኝ ይሄ ቪዲዮ እንደጠቀማችሁ ምንም አልጠራጠርም። እንደዚህ የቤት ውስጥ መስራት የምንችላቸውን ስለ ስራ ቲፖች ማየት የምትፈልጉ ከሆነ ስለ ሳሙና ስራ የሰራኋቸው ቪዲዮዎች አሉ፣ ገብታችሁ መመልከት ትችላላችሁ። እና ስለተከታተላችሁኝ አመሰግናለሁ። ቸር ያቆየን።